አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የዘዶ ቤተሰቦች እንዲሁም ክርስቲያን ወገኖቼ ሁላችሁም ሰላም ጤና ይስጥልን። እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት የአላህ ሰላምና እዝነት አይለያችሁ አይለየን። ሁላችሁም ሰላማችሁ በያላችሁበት በዝዝት ትርፍርፍ በለልኝ ውዶቼ። በስደት ያላችሁ እህት ወንድሞቼ፣ ወንድሞቹ የሚከተሉኝ አሉ አይደለ? ሁላችሁም አላህ ሰላማችሁ ያብዛው። እኔ አንድ ነገር ትዝ አለኝ። አሁን እኔ ለካ ብልጥ ነኝ፣ ብልጥ እየሆንኩ ነው። ከዚህ በፊት ይሄን እኔ በረንዳ ትንሽ በረንዳ ነው ያለችብኝ። በነገራችን ላይ ሆሽ የለብኝም፣ የሚታጠብ ምናምን ነገር የለብኝም። ትንሽ በረንዳ ነው ያለችብኝ። እሷም ሁለት ዛፍ፣ አንዱ ረዥም ይሄው የደረቀ ምን አይነት ሰነፍ ልጅ ናት፣ ለምን አልቆረጠችውም እንዳትሉ። እናም እኔ ብቻ አይደለም ሰነፋ፣ እነሱም ሰነፍ ናቸው። ለምን አንድም ቀን ቁረጪው ብሎኝ አዞኝ አያውቁም። እና ይሄ ሁሉ ባዶ ነው፣ ባዶ ትራብ ነው ያለው። በነገራችን ላይ ይሄንንም አንዷንም ትንሽ ያደገች ስሙን አላውቀውም፣ ምን እንደሆነ እኮ አላውቀውም። በነገራችን ላይ እሷም ያደገችው እኔ ከመጣውኝ በኋላ ከጎና ቀንጥፌ ወስጄ ዝም ብዬ ሰካዋት ማለት ነው። ለካ ዝም ብሎ ነው የሚያድገው ይቺ ማለት ነው። ረዥሟ መጀመሪያም ነበረች፣ ያኔ ርዝመት አልነበራትም ነበረ እንጂ ማለት ነው። እና ከጎና ስትቀነጠፍ ነው እንዳጋጣሚ አድርጌ ራሴው በትራብ አፈር ስለነበረ ሳጥን ላይ ሰካዋት፣ አደገች። እና እቺ የደረቀችዋ እየደረቀ ላዝም በመቀስ መቁረጥ ነበረብኝ እያወቅኩት። ለምን አውቀዋለሁ መቁረጥ እንዳለብኝ አውቃለሁ። ግን አንዳንዴ የሚያዘን ከሌለ ወይንም ደግሞ ብዙ ጊዜ በረንዳ የማንወጣ ነገር ከሆነ የማናጥብ ነገር ከሆነ አናስታውሰውም። ያው ስንፍና ይጫጫናናል ማለት ነው። ሰው ቢኖር ቤት ውስጥ የሚያዘኝ የሚቆጣጠረኝ ሰው ቢኖር እርግጠኛ ነኝ አደርገዋለሁ። እናም ከዚህ በፊት አንድም ቀን ለመቁረጥ አስቤው አልሜው የማላውቀው የሆነ ጊዜ የሆነ ሴቶች መጡና ሳሎን ላይ ቁጭ ብሎ ወደ ውጭ ሲያዩ ያዩታል። ይሄንን ሳትቆርጡት ረዘማ፣ ብትቆርጡት አሪፍ ነበረ። በመሰላል አምጥታ በሱ ወታ ትቁረጠው ሰራተኛችሁ አሏት። ለሴትዬ ለአሮጊቷ ማለት ነው። ስትላላላ ትወድቃለች። ተውት አለቻቸው። ተውት አለቻቸው። እኔም እነሱ ሲያወሩ ሰምቼ አልደርሰውም እና መሰላልም የለም አልኳቸው። መሰላል አለ ላልወጣ ፈልጌ ነው። ከዛ መቁረጡን አላስተዋልኩትም፣ በሚገርም ሁኔታ አላስተዋልኩትም። እናም አሁንም በድጋሚ ልጇ ከሳውዲ መጣችና አየችውና መርየም ቁረጪው እኮ ይሄንን ደረቁን ቁረጪው አለችኝ። አልችልም አልኳት። በቃ አልችልም አልኳት። ኦኬ በቃ አለችኝ። ምንም አማራጭ የላትም ማለት ነው። ኦኬ በቃ ስትለኝ እኔም ተውኩት። ዞርም አስቤው ማላቅም ዛሬ እንደ ድንገት በቃ በራሴ ጊዜ ስነሳብኝ እስኪ ለምን አልቆርጠውም ዛሬ ሌሽ እንትን ሶብ ብሏል እኮ